ሰማታ 200 ሰማታ ያው ይሄን ካየው ባረ ነው ሰላም መሆን ያቃተኝ። ወገን ነቃ በሉ እውነት ነቃ በሉ እየሰማችሁ ነው። አንተ ሳለው አሁን ይሄ ድርጅት ምን አይነት ገቢ ቢኖረው ነው አሁን ገቢ ከዛ ነው ማለት ለሷ ለአንድ ቪዲዮ ነው። ስለዚህ ከግማሽ ሚሊዮን አልፏል። አንተ 720 ሺህ አንድ ደሞዝተኛው ዶክተር ስፔሻላይዝ ያደረገ ዶክተር በስንት ጊዜ የሚሰራው ይመስላል? አይሰራው 720 ሺህ አላሙዲን ይሳሳትብሻል። እሷን አትምሰይ ይቅርብሽ። ማንን ማህደር ነው አላሙዲን እንዳይሳሳት። እኔ ቢሳሳት ላርመው። እኔ በጣም ክፉ መናገር አይሆንብኝና ማለት ነው። ባምቢኩ በለው አለለም ይሄን ቪዲዮ ሳብ አትሰሩ ይሻል ነበር ግን ያው አላረገው ይሄን ቅሌትን አላረገው። ተጫወት እጫወታለሁ። ሰላም ነሽ? ተጫወት። ምግብ አላዘጋጀውም እንግዲህ ተጫወት። እኔ ጠገብኩ እንትን ብልቼ ነው መጣሁ። እሺ ይሄን ደግሞ አትወደውም። ደመቁ ምን እየጠብሽ ነው? ደመቁ ወይኔ ስልክ ነው? አዎ ደመቁ ዘብዘብ ወይነሽ ይሄ ነገር የምር ነው። አንተ ስልክ ነው? ደመቁ ስልክ ወይኔ ደመቁ ስልክ መሰለ። በዛሬው ቪዲዮ ማለት ነው እኔ አስገራሚ ስለ ፊዮና አንድ አስገራሚ ቪዲዮ አግኝቻለሁ። ምን ያለኝ እሱን አንድ ላይ እናያለን ምናምን ነገር ግን ማለት ነው አንተ ሶሻል ሚዲያ እንዲህ በጣም ተጽዕኖ አለ ማለት ነው። እሱን ቪዲዮ ላይ ቪዲዮ ላይ ታያላችሁ። ድንግጥ ያልኩት ክቡን ያልኩት እና ምንድነው ክቡ ያስባለው ምናምን የሚለው ነገር አንድ ላይ እናያለን። ለማንኛውም እንዴት ናችሁ? አላን እግዚአብሔር ይመስገን። ያቡሱ ተመለሰ። ያቡሱ በሰዓቱ ከች ብሏል። ዛሬ ግን ማለት ነው እርግጠኛ ነኝ ያንን ቪዲዮ ካየን በኋላ ሰላም አትሆንም እርግጠኛ ነኝ። እኔውና እስኪ እናያለን ብቻ ተመልሰናል። አንዳንድ ቪዲዮዎች ላይ ሪያክት እናደርጋለን። እኔ ቡሱ ነኝ። እኔ ያብ ነኝ። ሰብስክራይብ በማድረግ ያቡሱን መቀላቀል ትችላላችሁ። አዝነኝ እና ሰሞነኛ በሆኑ ቪዲዮዎች ሪያክት እናደርጋለን። እናንተም ደግሞ ኢንተራክት ለማድረግ ኮሜንት ላይ ጻፍ ደስ ያላችሁ ነገር መጻፍ ትችላላችሁ። ወደ ቪዲዮ እንግባ። አባባ እዚህ ሰፈር ነሽ እንዴ? እዚህ ሰፈር የሚሸጥ ውሻ ታውቂያለሽ? አለቃ ውሻ ፈልጌ ነበር እኮ የሚሸጥ ውሻ አለቃ ወደ አሜሪካ ይዤ ለመሄድ ፈልጌ ነበርና እስኪ የምታውቀው ካንገር ካለ አሜሪካ ወደ አሜሪካ ይዤ ታዲያ እኔ ሰው መስዬ ነው ውሻ ነኝ እኮ እኔ ውሻ እንዴ እውነት ውሻ ነኝ እውነት ይሄው ውሰደኝ በእናትህ አንዱ ብሎ በእናትህ ሰው መስዬ ነው ከዛ የፈጠነ ቀበቶ ነው ተያሰረው ነገር አንተ ምን አጣላ ነው ከመጣሪ ጋር አግኝተህ ነው ድሮ አግኝተህ ነው። አሁን ደግሞ ዲቪም $1 አስከፍሉ ብሏል። እኛ ደግሞ የመክፈያ መንገድ የለንም። $1 እኮ ብዙ ነው አይደለም፣ ግን ማስተር ካርድ ምናምን ነገር አለመኖሩ ብዙ ኢትዮጵያውያን እንዳይሞላ ያደርጋል ነው። አላስፈላጊ ኢንፎርሜሽን ሊደግሞ ነው። አሁን ባለፈው ሪያክት አድርገንበት ነበር ግን ወረደ አጣራ ያዝለት ለነፍሱ ነው ወጣቱ ታይታ እንደ አይጥ ነው የወጣው። እንደ አንበሳ እንደ አይጥ ነው የወጣው። አይ ግን እንትኑ ላይታ ምን ቦርጮ ነው የለሽ። ቆይ እሱ ጋር እንመለሳለን። ይከፈልሃል። ቆይ ሴዶ ይከፈልሃል። እንዲህ በማድረግ የሆነ ደንቃ የሚመዘግብ እኮ ሰው የለም። የሆነ እውነት የሆነ እኔ እስካሁን ድረስ አንተ በአንገቱ እኮ ነው ያለፈው። መጨረሻ ላይ አወጣጡ እንደ አንበሳ ገብቶ እንደ አይጥ ነው የወጣው። ዋው አይ ሴዶ እሺ
እኛ የጤና ምክር መስጠት እንችላለን ግን ያው ወሬ ተጫወት ምግብ አላዘጋጀውም እንግዲህ እንትን ብልቼ ነው መጣሁ። እሺ ይሄን ደግሞ አትወደውም ብዬ እኮ ነው። አልወድም። እሺ በቃ ተጫወት። ልሂድ ጨንቆኛል። ለምን አትቀመጥም? እሄዳለሁ። ኧረ ተቀመጥ ተጫወት። እሄዳለሁ እውነት ብትሄድ ይሻላል። ልጅ በቃ ሁሌ ሳቀኝ እውነት። ድርጊቱ እንድገማ አንዴ ፍቀዱልን። ተጫወት። እጫወታለሁ። ሰላም ነሽ? ተጫወት። ምግብ አላዘጋጀውም እንግዲህ ተጫወት። እኔ ጠገብኩ እንትን ብልቼ ነው መጣሁ። እሺ ይሄን ደግሞ አትወደውም ብዬ እኮ ነው። እሺ በቃ ተጫወት። ልሂድ ጨንቆኛል። ለምን አትቀመጥም? እሄዳለሁ። ኧረ ተቀመጥ ተጫወት። እሄዳለሁ። ከዚህ አይነት ቅሌት ማለት ነው ላይ ጨንቀው ነው ጨንቆኛል። አንድም እንደ ሌባ ታይታል። እውነት ለዚህ ቪዲዮ 10 ከ10 ሰጥተናል። ለዚህ ቪዲዮ 10 ከ10 ሰጥተናል። ደመቁ ምን እየጠብሽ ነው? ደመቁ ወይኔ ስልክ ነው? አዎ ደመቁ አይሰራም። ደመቁ ምን እያጠብሽ ነው? ወይኔ ደመቁ አለቀለቃለች። ዘብዘፋይነች። ይሄ ነገር የምር ነው? አንተ ስልክ ነው? ደመቁ ወይኔ እየቀለድሽ መሆን አለበት። ደመቁ የሚያጥብሽ ነገር። ኧረ ደመቁ ኧረ ጭንቅላት ይኑርሽ። አንተ አሁን ይበናት ጠብ ሲላይ ያ ቢያንቺ ቢሆን የራሷን ስልክ ነው። ደመቁ ስልክ ነው እንዴት አጠበው? እንዲህ በጌታ በቃ ነቀለች እኮ ሴትዮዋ ነቀለች። አለቀ ማሳጠቢያ መንገድ አለው እንጂ እንዴ ነው ይታጠባል ያልኩሽ። ለናደርቀዋል በጌታ እሱ ችግር የለውም እናደርቀዋለን። በመቆንጠጫው ይሄ ለስማስ ይየለውሱ ችግር የለውም እናደርቀዋለን። እንዳዛብ በጌታ አተውነት መጀመሪያ ማለት ነው የሆነ ለቪዲዮ ነገር መስሎኝ ነበር። እኔ የምር ነው የዘፈዘፈችው። አዎ ግን እኔ እንትን መሰለኝ መጀመሪያ በእጇ የሆነ ዕቃ ምናምን ዝም ብላ ያጠበች መስሎኝ ነበር። ታውቃ ደመቁ ስልክ ወይኔ ደመቁ ስልክ መሰለ ደመቁ ረቢ ፈውስ ለደመቁ አሜን በላ አሜን። ወደ ፊውና ጉዳይ ገባን ማለት ነው። እሺ ወደ ፊውና ጉዳይ ስንገባ ያው አንድ ላይ እኔ ቅድም ከባብዘቼ የጀመርኩት ቅድም እኔ ስጓጋ ነበረ። ለፕሮሞሽን ስራ እንድትሰሪ አንዴ ትንሽ ግን ኖይዙና ነገር ካለው ያው ከነሱ ቀርጻ ነው ከኛ አይደለም። መጀመሪያ አቤት የሚታወቅ እንዲታወቅ የሴቶች አልባሳት የሀበሻ ልብስ አልባሳት ከዚህ በፊት ማስታወቂያ ሰርታችኋል? ትግራይ ምናምን ነበር። እዚህ ነው ግን ቤቱ? አሁን ግን አዲስ አበባ አሉን ቅርንጫፎች ስላሉ ለዛ ነው። እሺ ፕራይሲን እነግርሃለሁ። ስንት ቪዲዮ ነው የምትፈልጉት? ፕራይሲን እነግርሃለሁ። ስንት ቪዲዮ ነው የምትፈልጉት? እንግዲህ በየቅርንጫፎቹ አንዳንድ ቪዲዮ ሰራለን። ስንት ቦታ ቅርንጫፍ አላችሁ ማለት ነው? 4 ቦታ። አይ ይቻላል፣ ችግር የለም። እና ስለዚህ ስንት ትያለሽ? አንድ ቪዲዮ አሁን የሚሰራው 200 ሺህ ሰማታ ያው ይሄን ካየው ባለ ነው ሰላም መሆን ያቃተኝ። አንድ ቪዲዮ ሰራው 200 ሺህ ብር፣ ለዛውም እኮ ማለት የቲክቶክ ቪዲዮ ነው። ምን ያክል ተጽዕኖ እንዳለው አሁን ሌላ ነገር ያሰብኩ ነው። 200 ሺህ አንድ ቪዲዮ 200 ሺህ ነው ተሰራ። ኧረ በስመ አብ አታ የታለ ባለፈው የሰጠው 50 ብር ዘጠኛ
እኔ ምንም አይደለም፣ ግን እስቲ እናንተ የሆነ ነገር በሉ ማለት ፌር ነው አይደለም? እሱ ሌላ ጥያቄ ነው። እንደሷ ብራንዲንግ ምናምን እሷ ራሷ እንዳላት ብራንድ ምናምን ቪዲዮም ደግሞ ማስታወቂያው መልስ እንደሚሰጠው ማለት መልሶ እንደሚከፍለው ልክ ይወሰናል። ብሩ ፌር ነው አይደለም የሚለውን ግን አስቡ። ለአንድ የቲክቶክ ቪዲዮ 200 ሺህ። ኧረ በስመ አብ። እሺ ዝም እንበልና ብለን ወሬ አታብዛ። ቪዲዮ 200 ሺህ ብር ግን 4 ቪዲዮ ነው አይ ቲንክ የምትፈልጉት። ከዛ ዲስካውንት አደረግላችኋለሁ። 4 ቪዲዮ የምንሰራ ከሆነ ዲስካውንት ሰጣችኋለሁ። ዲስካውንት አደረግላችኋለሁ። 4 ቪዲዮ ስለሆነ እንዴት ታዘዣት ነው? አይገርምም? አንዴ አሁን እኮ ማለት ነው እሺ ዲስካውንቱ ምናምን እንደርሳለን፣ ግን ማለት ነው አንተ ሳለው አሁን ይሄ ድርጅት ምን አይነት ገቢ ቢኖረው ነው አሁን ገቢ? አዎ ከዛ ነው እኮ ማለት ለሷ ለአንድ ቪዲዮ ነው እኮ ለአንድ ቪዲዮ ይሄ ድርጅት አዎ 10 ሰው ማስታወቂያ ያሰራ ማለት 2 ሚሊዮን ነው ማለት ነው። ልክ እንደሱ አይነት በቃ ሌሎችም ትላልቅ 200 ሺህ ስታስብ 10 ሚሊዮን ወገን ነቃ በሉ፣ እውነት ነቃ በሉ። እያሰማችሁ ነው። ሶሻል ሚዲያ ነገር መስራት የሚፈልጉ ሰዎች ታሪክ ምናምን ነገር ሲባል ስንት ነበር የሷ ከፍተኛው እንጂ እኔ አላውቅም። ካልተሳሳቱ 10 ሚሊዮን መሰለኝ። እሱ ብራንድ አምባሳደር እና በውስጥ ደግሞ የምትሰራው ነገር አለ። አዎ በቃ የብራንድ አምባሳደር ስራ ታውቃላችሁ ነው። እውነት አንድ መልእክት አለ። ሶሻል ሚዲያ ላይ ምናምን ነገር መስራት የምትፈልጉ ምናምን ነገር ሰዎች ያው ዝም ብላችሁ ስሩ። ይሄ ቪዲዮ ካላነቃቃችሁ ማለት ነው ምንም አያነቃቃችሁ። እኛ ምንም ማድረግ የምንችለው ነገር የለም። ግን ሶሻል ሚዲያ በቃ እንትን በጣም አንተ እኛንም ያግዙን እኮ ባትጀምሩ እኛ ነበር እውነት እንዲህ አይነት ነገር እያየንማ እውነት ተስፋ መቁረጥ የሚባል ነገር ያው ማይክ ራሱ እንደዚህ እያወራ ነው። ማይክ ራሱ በስልክ እያወራ ምናምን ሁለቱም ስልክ የሱ ደግሞ ሀብታሙኝ እንዳይመስላችሁ አይደለም። በጣም ቀማላም ነው ግን ማለት ነው። አይ እውነት እቺን መልእክት ይዛችሁ በለፉ ለማለት ብቻ ያክል ነው። እንቀጥል። የት ቦታው? አዲስ አበባ ነው? አዲስ አበባ ነው። አራቱ እንደዛ ከሆነ 180 ሺህ በቪዲዮ ከ200 ሺህ 20 ሺህ ቀነሰች። አሪፍ ፕራይስ ነው ያለችው። ሚሉት ነገር ስለማይሰማ ምናምን ነገር እንትን እንበልግም ማለት ነው። 180 ሺህ ማለት እሺ፣ አሁን እነዚህ ተፈራረሙ የአንድ ወር ነገር ለምሳሌ ተፈራረሙ 180 ሺህ። ስለዚህ በአንድ ወር ስንት ቪዲዮ ነው? 180 ሲባዛ በ4 720 ሺህ። እቺ ልጅ ከአንድ ድርጅት 720 ሺህ ሰርቪስ ልታርግ ስለዚህ አዎ ስለዚህ ከግማሽ ሚሊዮን አልፏል። አንተ 720 ሺህ አንድ ደሞዝተኛው ዶክተር ስፔሻላይዝ ያደረገ ዶክተር በስንት ጊዜ የሚሰራው ይመስላል? አይሰራውም። ምናልባት ከ5 ዓመት እና ከዛ በላይ ሊፈጅ ይችላል። 720 ሺህ ዋው ነው የሚያስብለው። 720 እንትን ላይ ነው ማውቃት ወይ ማትስ ላይ ያለ እንዲህ ዲግሪ የዞርክ 720 ነው ደርሳ 90 ዲግሪ 80 ዲግሪ እያልኩ ነው ዞሬ 720 የሚባል ዲግሪ አለ። አይ እንዴት ዞረው 360 ከዞርኩ በኋላ ጨርሰ እንደገና ዞር የለም ማይገናኝ ነገር ነው። ቁጥሯን ማውቀው እዛ ጋር ማለት ነው። ተወሬ ማይገናኝ ነገር ለከታርጎ አላረገው ይሄን ቅሌትን አላረገው። አይ ማውቀው ቁጥሯን እዛ ላይ 720 እኔ እንጃ እውነት የሆነ ነገር በሉ ሳይሆን በቃ እስኪ ሀሳባችሁ ኮመንት ላይ እስኪ ምን ተሰማችሁ? እኛ አሁን ከዛ ቪዲዮ እንዴት መሰለ ቪዲዮ በእርግጥ ፕራንክ እያረጓት ምናምን ነገር ነው። ግን ያው ፕራንክ እንደምትደረግ እሷ አታውቅም ምናምን። ግን በዛው አጋጣሚ ፕራይሱን ነገር ምናምን እንዲሁም ሌላ ቪዲዮ ላይ አይቼ ነበር ከትናርግ ፕራይሱ ምናምን ነገር ይሁን ችግር የለውም ምናምን ነገር ነው ያለችው። ያ ማለት በቃ አስባል አብዛኛው ቲክቶከር ቻርጅ የሚያደርገው በዛ ቻርጅ ያደርጋል። አላሙዲን ይሳሳትብሻል። እሷን አትምሰይ ይቅርብሽ። ማንን ማህደር ነው አላሙዲን እንዳይሳሳት። እኔ ቢሳሳት ላርመው። እኔ ቢሳሳት እማርመው ይመስላችሁ እንዴ? ቆይ ግን እናንተ እኔ አርመዋለሁ። እየተበሳጨች መጣች ታውቃለህ። ሲጀመር እንደዚህ ደስተት ይታረማል። ምን ያላረም
ሲጀመር አይደለም ሴቱ ወንዱ እዚህ ውስጥ አያርምም። እሷን ትመስላላችሁ ሰው ወንዱ አያርምም። والله you are gay والله you are gay you are gay ወንዱ አያርምም። በጭራሽ እኔ እሺ አሁን ቀልዱን እንተው ቀልዱ ጋር እንደርሳለን ምናምን ነገር ግን ይሄ ቪዲዮ ማለት ነው ከመዝናናቱ ባለፈ ትንሽ ደግሞ ኔጌቲቭ ሳይድ አለው። ምክንያቱም ሰው ጋር ምንድነው እየተረጨ ያለው ደህና ገንዘብ ከተከፈለ ገላዋን መሸጥ እንደ ኖርማል ነገር እንዲሳል ነው የሚያደርገው። ገብቶሃል? ይሄ ቀልዱ እኮ ገብቶናል ነገር ሁሉም ሰው የሚቀልደው ቀልድ ነው ግን የሆነ ቪዲዮ ላይም እንትን ነበር ሾው ያ ትንሿ ስልክ አለች አይደል? ትንሿ ኖኪያን ከዛን ሙዛ አስቀምጠው እሱን ካገኘን እናስገባለን ቪዲዮን ግን ማለት ነው ኖርማል አይደለም። ለማንኛውም ትራንስሌት አላልኩም ትራንዚሽን ተጠቅሞ ማይኩን እሺ እንደዚህ አድርግ ኖርማል ይሰማልሽ ብቻ ግን ማለት ነው ወደ ቁም ነገሩ ስንመለስ ቀልዱን እሺ ይሁን አንዳንድ ያስቀኛንም እኮ ትንሽ ሊያስቅ ሞክራል ግን የሚያስቃቸውን ሰዎች ያስቃል። ግን ደግሞ ገና 10 ምናምን እድሜ ላይ ያሉትን ልጆች ምንድነው እነሱ ጭንቅላት የሚቀረጸው በደህና ገንዘብ ከተባለ ኖርማል ነው ለሚመጣው ከታች ላለው መሰናከያ ባንሆን የግል አስተያየታችን ነው። ከባምቢ ጋር የግል እንትን የለንም። ብቻ ለማንኛውም የዛሬው ቪዲዮ ጨርሰናል እና ተመችቷችኋል ብዬ አስባለሁ። ግን የፊዮናን በእናታችሁ ኮመንት ላይ እንዲህ ተሰምቶናል እንዲህ ፊል አድርገናል ብላችሁ ጻፉ። የእናንተ በአመት ውስጥ የምትሰሩት ገንዘብ ስንት ነው? ደሞዛችሁን አስቀምጡና ከዛን የተሰማችሁን ነገር እንትን ትላላችሁ። ለማንኛውም ቪዲዮአችንን ጨርሰናል። ወሬ እናብዛ። የዚህ ቤት ህግ አንድና አንድ ወሬ አለማብዛት ነው። ሌላው ነገር ደግሞ ነቃ ማለት ነቃ ብላችሁ ብለን እናስባለን። እንደተለመደው እንግዲህ አዲስ ሜምበር ካለ ሰብስክራይብ ያደረገ ቤተሰብ መሆን ይቻላል። ቪዲዮአችንን ላይክ ስለምታደርጉ ከልብ እናመሰግናለን። የኛ ሶሻል ሚዲያ አካውንቶቻችንን እዚህ እናስቀምጣለን። ገብታችሁ እነሱንም ፎሎ ምናምን ነገር ማግኘት የምትፈልጉም ከሆነ በዛ ማግኘት ትችላላችሁ። በቀጣይ ቪዲዮ እንገናኛለን። ይቻማችሁ።